አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ሩቅ እየቀረጽኩ ዛሬ ኩሳ በጣጥስ ፍልፍል ሮሚ ማሕሼ ልሰራ ነው። አዘገጃጅቼ ቁጭ አድርጌያለሁ እዚህ ጋር ማለት ነው የምታዩት። ይሄን ውስጡን ፈልፍሌ አዘገጃጅቼ አጣጥቤ ጀሃዝ አድርጌዋለሁ እንደዚህ ማለት ነው። እንደምታዩት ይሄን ማለት ነው ይታያችኋል። እንደዚህ ውስጡን ፈልፍሌ አውጥቼዋለሁ እንዳለ ከውስጥ ማለት ነው። የሚወጣውን ጀሃዝ አድርጌ አስቀምጬዋለሁ አጣጥቤ እና አሁን ላዘገጃጅ ነው ማለት ነው። እዚህ ጋር ቅመማ ቅመም፣ እዚህ ጋር የተፈጨ ስጋ አለ አጣጥቤ ጀሃዝ አድርጌ ነው ሁሉንም። እዚህ ጋር የተፈጨ ስጋና ሩዝ መስሪ አጣጥቤ ሁሉም ጀሃዝ አድርገዋለሁ። እዚህ ጋር አንድ ቲማቲም፣ ቶም፣ በሰል፣ እዚህ ጋር ደግሞ ኩዝባራና በግዱንስ፣ ዘይቱን መንር ምን የሚባለው ነው። ይሄን ደግሞ እዚህ ጋር ደግሞ ባህራት አላ ሰባት ቅመም ሙሸከል ይባላል። እዚህ ጋር ፍልፍል ከሙን፣ እዚህ ጋር ፍልፍል አስወድ፣ ምልህ። እነዚህን ግብአቶች አዘገጃጅቻለሁ። ቶምና በሰል፣ ሽንኩርትና ቲማቲም አደራርጌ እነዚህን አሁን ባንድ ላይ ቀላቅሌ ላዘገጃጅ ነው ማለት ነው። እና አሁን ወደ ማቀላቀሉ መጀመሪያ ይሄ ስጋውና እንትኑ ሩዙን ከዛ በሰል ይሄንን እቀላቅለዋለሁ አንድ ላይ ማለት ነው። እዚህ ላይ እንደገና ደግሞ ምን አለኝ ኩዝባራና በግዱንስ አንድ ላይ አለኝ። እዚህ ላይ ባህራት አለኝ። አሁን እንደ እንትናችሁ እንዳቅማችሁ እንደ ቤታችሁ እንደ ሰዎቻችሁ እንዴት ምግብ እንደሚወዱት አድርጋችሁ ትቀመሙታላችሁ ማለት ነው። የኔ በሽተኛ ስለሆነ አትፈልግም ብዙ ትንሽ ትንሽ አደርግበታለሁ ሳላበዛ ማለት ነው። ከዛ በኋላ እሽት አደርገዋለሁ በእጄ እበተብልና እንደዚህ ምልህ እንዳቅሙ ታደርጉታላችሁ እንደ ቤታችሁ እንደ ሩዙ ታደርጉና እሽት ታደርጉታላችሁ። ዘይቱን አድርጋችሁ ያ ጀማ አሁን ደግሞ ስሱ እየሰራሁ ነው። እንግዲህ ይገባል ወይ አሁን ትንሽ ዘይቱን በዘይቱን ነው የሚሰራው ነው። ዘይት አይበሉም። ዘይቱን በሰሬን አውሳለሁ ማለት ነው። ወይኔ አንድ እጅ ካሜራ አንድ እጅ ስራ እንዴት እንደሚያስጠላ አይመስልም ማለት ነው። እና አሁን ሽንኩርቱን አልኩኝ ባህራት አደርግበታለሁ ማለት ነው። ከዛ ቲማቲም አለኝ የተፈጨ ቲማቲም አደርግበታለሁ ማለት ነው። እሺ አሁን ይሄው ብረት ድስቴ ውስጥ አስገብቻለሁ አዘገጃጅቼ። አሁን ይሄንን የሰራሁትን ሶስ ላደርገው ነው ከላይ ማለት ነው። ከላይ አድርጌ ገጥመዋለሁኝ። ሲበስል ወደ መበላት ይሄዳል ማለት ነው። አያችሁ ሲያምር ቆንጆ አድርጌ አዘገጃጅቼዋለሁኝ። እንደምታዩት አሁን ሱልሱ ላደርግ ነው ማለት ነው። የጀማ የሁላችሁ ይኸው ጠቅንትን ብዬ ጨረስኩኝ። ጠቅጥቄ ነው የሚባለው የማሕሼን አዘገጃጀት እንግዲህ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን ያ ጀማ። ይሄው ወደ እሳት ላስገባ ነው። ጠቅጥቄ ውስጥ አስገብቼ ጨረስኩ። ይሄን ይመስላል።
ጥቅጥቅ አድርጌ ያዘገጃጀሁትን ሁሉንም አጨራረስኩ ማለት ነው። ብቻ እንዴት ናት የቀረችኝ? አሁን እችን ልጨርስና ላስገባ ወደ ናር ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አስተያየታችሁን በኮመንት እጠብቃለሁ። ውድ ሀገሬ ልጆች ሰላማችሁ ብዝት ብዝዝት ይበል። አሁን ደግሞ ስልሱ እንድሰራ ነው። ኢንሻአላህ ደግሞ ወደ ስልስ አሰራር እንሄድ። ይህን ጨርሻለሁ አዘጋጅቼ ወደ ስልሱ የጀማዓተል ኸይር ማሻችን ነው መስሎ በሚያምር መልኩ አልቋል ማለት ነው። እንደምታዩት ይሄን ይመስላል። ደስ የሚል ጣዕሙ ሽታው ደስ የሚል ማህሼ። አሁን ወደ ማቅረብ እንሄዳለን ማለት ነው። የሚያምር አያችሁት፣ በዚህ መልኩ አልቋል ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ኮሜንት እያደረጋችሁ አበረታቱ። ውድ ሀገሬ ልጆች ሰላማችሁ ይብዛ። ሀገራችንን አላህ ሰላም ያደርግልን። ኢንሻአላህ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ብዝት ይበልልኝ። ውድ ሀገሬ ልጆች እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችንንም አብረን እንደግ እላችኋለሁ ውድ ኢትዮጵያኖች። እና የዛሬው ማሼ ይህን ይመስላል እላችኋለሁ። የሚያምር መረቅ አለው፣ ደስ የሚል በደንብ በስሏል ማለት ነው። ያችሁት ገና ከብረት ድስቱ አላወጣሁትም። አሁን ወደ ሰሃን ይሄዳል፣ ይበላል ማለት ነው። እና ሰላማችሁ ብዝት ብዝት ይበልልኝ። መልካም ቀን፣ መልካም ምሽት፣ መልካም አዳሪ ይሁንላችሁ። ሰላማችሁ ይብዛ። ባይ ባይ። እናንተ ዛሬ ደግሞ ቤት ላጸዳ ነው። እስኪ ቤቴን ላሳያችሁ፣ ቤቴን ላሳያችሁ። ሁላችሁ ቤቴ ይህን ይመስላል። ላጸዳ ነው ቤት። ፍላዋሽ ባያችሁት ስጦ አበቦች ሲያማምሩ አያችኋቸው። ጸዳ ጸዳ ያሉ አበቦች አብረን እናጽዳ ማለት ነው። ዛሬ ዝናብ ጥሎ ቤት የገብቶብኝ ላጸዳ ነው። እስኪ አብረን እናጽዳ። ሁላችሁ ፀሐይ ገና ወጣ። እስካሁን ድረስ ፀሐይ የለም ነበር። ዛሬ ዳመና ጭግግ ብሎ ገና አሁን ፀሐይ ወጣ ይላችኋል።